ወደ ውጮቹ ደግሞ ዜና እንሂድና በውጮቹ ላይ ያው በዋናነት ትናንትና ሲካሄድ የነበረው የአውሮፓ ሻምፒዮንስ ሊግ ነው። ትናንት ሁለት ትልልቅ ጨዋታዎች ተካሂደዋል። ያው ሰዓቱ እንግዲህ አልመች ብሏል። እኔ የአውሮፓ የራሳቸው ምክንያት አላቸው። ያው የቲቪ ራይት አለ፣ እነሱ ከኔ ፍላጎት የተሻለ ያውቃሉ። ነገር ግን ሁለት ትልልቅ ጨዋታዎች ሲኖሩ ትመርጣለህ አይደል? ምን አለበት አንደኛው ቀደም ብሎ በሆነ ትላለህ፣ ሁለቱንም ለማየት ማለት ነው። አሁን እንግሊዝ ፕሪሚየር ሊግ ቴዲ እኔ በጣም ከማደንቅበት ነገር አንዱ የሰዓቱ መመቻቸትና እነሱም እስኬጁሉን የሚያመቻቹበት ጉዳይ ነው። አሁን የሚገርምን ለምሳሌ ከብሔራዊ ቡድንና ከኤፍኤ ካፕ የጨዋታ መልስ ከፊታችን አርብ ማታ 4 ሰዓት ጀምሮ ፕሪሚየር ሊጉ መካሄድ ይጀምራል። ከሚደረጉት 10 ጨዋታዎች ቴዲ 7ቱን ያለምንም ከልካይ ማየት ትችላለህ። ማታ ሳይደራረብብህ ማለት ነው፣ እንደ ምርጫህ ማለት ነው። ምክንያቱም አርብ ማታ 4 ሰዓት ላይ አንድ ጨዋታ አለ። ቅዳሜ 8 ተኩል አለ። እሱም ትልቅ ጨዋታ ነው። አርሰናል ከበርንማውዝ በኋላ እናነሳዋለን። 12 ሰዓት ላይ 11 ሰዓት ነው ሰዓቱ ቀንሷል። በነገራችን ላይ 11 ሰዓት ላይ አለ። አንድ ተኩል አለ። እሁድ 10 ሰዓት አለ። እሁድ 12 ሰዓት ተኩል አለ። ሰኞ ደግሞ 4 ሰዓት ላይ ስታየው ሰዓቱ እንዲመቻች ተብሎ ነው የሚሰራው። የአውሮፓ ሻምፒዮንስ ሊግ ግን ያው በተለያዩ ምክንያቶች ይኖሩታል። 4 ሰዓት ነው ትናንትና ሁለቱም ትልልቅ ጨዋታዎች የተደረጉት። አንደኛው በሪያል ማድሪድ እና በአውሮፓ በባየር ሙኒክ መካከል ማለት ነው። ባለፈው ሰኞም እኛ ስንለያይ አቅርበን ነበር። ምንድነው ያለው ይሄ የአውሮፓ ትልቁ ጨዋታ ማለት እንችላለን ብለን አንስተን ነበር። ምክንያቱም ባየር ሙኒክም ሆነ ሪያል ማድሪድ በሻምፒዮንስ ሊግ የደመቁ ክለቦች በመሆናቸው ማለት ነው። አንዱ ጨዋታ ይሄ ነው። ሌላኛው ደግሞ በሆዜ አልቫላዴ ዛ ስፖርቲንግ ሊዝበን ከአርሰናል ተጫውቶ ነበር። ይህም ትልቅ ጨዋታ ነው። ያው ዘንድሮ አርሰናል ለተለያዩ ዋንጫዎች ፉክክርም እያደረገ ከሌሎቹም ቡድኖች በተለየ መልኩ ኮንሲስተንሲ ያለው ቡድን በመሆኑ የተነሳ ማታ ጥሩ ጨዋታ እናያለን ብለን አንስተን ነበር። ሁለቱም 1 ሰዓት በመሆናቸው አንዱን ልትመርጥ ያው ትገድዳለህ ማለት ነው። በዚህ መሰረት እንግዲህ ሪያል ማድሪድ ከባየር ሙኒክ ጨዋታቸውን አድርገው ያው 2-1 በሆነ ውጤት ባየር ሙኒክ ከሜዳ ውጪ ሄዶ ሳንቲያጎ ቤርናቢው ላይ አሸንፏል። ግቦቹንም እነ ዲያዝ እና ኬን ናቸው ያስቆጠሩት። ለሪያል ማድሪድ ደግሞ ምባፔ ነው በ74ኛው ደቂቃ ግቡን ያስቆጠሩት። የሚገርም እኔ እዚህ ላይ ዲያዝን ነው ማንሳት የፈለኩትኝ። ባለፈው ዓመት በሊቨርፑል ሻምፒዮን መሆን ችሎ ነበር። ከዛም በፊት ከመጣ በኋላ ሊቨርፑል ላይ ድንቅ ብቃቱን ያሳይ ነበረ። ሊቨርፑልን ትቶ ከሄደ በኋላ አንደኛው ለሊቨርፑልን በተደጋጋሚ እንዳነሳው ድክመቱ በሱ ቦታ እሱን የተካ ትክክለኛ ተጫዋች የለም ነው። ባየር ሙኒክ ከመጣም በኋላ ግን ስታቱ የሚገርም ነው ቴዲ። 40 ጨዋታዎች ነው ማድረግ የቻለው 23 ግቦችን አስቆጥሯል። የሚገርም የክንፍ ተጫዋች ነው። ይሄ ፊት ለፊት አጥቂ የምትለው 23 ግቦችን አስቆጥሯል። 18 አሲስቶችንም አድርጓል። በእርግጥ የባየር ሙኒክ የአጥቂ መስመር እጅግ በጣም ጠንካራ ነው። ኦሊሴ፣ ዲያዝ እና ኬን ያልቻሉት እና የትኛውን ታያለ በጣም ከባድ ነው። ለማንኛውም ሁለቱ ትልልቅ ተጫዋች የሆኖቹ ዲያዝ እና ኬን ባስቆጠሩት ግብ ባየር ሙኒክ 2-1 በሆነ ውጤት አሸንፏል። በተለያዩ መለኪያዎችም ስታየው ማታ ፖዚሽኑ ወደ ዶሚናንሱ ወደ ባየር ሙኒክ ያመራ ነው የሚመስለው። ምክንያቱም ለምሳሌ ኳስን ከመቆጣጠር ከፖሴሽን አንጻር እንኳን ብታየው 52-48 ነው ሲመራው የነበረው። እንዲሁም ደግሞ ይሄ ዋናው በእግር ኳሱ ወሳኝ ነው የሚባለው ተጋጣሚ የመጨረሻው ሰርድ አታኪንግ ኤሪያ ላይ መገኘት መቻል ነው አይደለ? በተጋጣሚ ክልል ውስጥ ብዙ ጊዜ ኳስን መያዝ ነው። እሱ ላይም ራሱ 46-37 ናቸው፣ ብዙን ይመራል። ምናልባት ሪያል ማድሪድ የተሻለ ነው ብለን ማታ ማቅረብ የምንችለው ኦን ታርጌት የምትለው ሙከራ በማድረግ ብቻ ነው። እሱን ሪያል ማድሪድ 9 ሲያደርግ ባየር ሙኒክ ደግሞ 8 ኦን ታርጌት መሞከር ችሏል። ይህ አንደኛው ነው። ይሄም ደግሞ ውጤቱ እንዲገለብጥ ካደረገው አንዱ እኮ የማኑኤል ኑዌር ጉዳይ ነው። በትናንትና ብቃቱ እሱ ነው የጨዋታው ኮከብ ሆኖ የተመረጠው እሱ ነው። የሚገርም እሱ በጣም ድንቅ ብቃቱን ስላሳየ ነው እንጂ እንዲሁ በቀላሉ ውጤት የተገኘ አይደለም። ከሞላ ጎደል እንግዲህ ማታ የነበረው ጨዋታ ይሄ ነው። የኑዌር የፋይቲንግ ስፕሪቱ በጣም የተለየ ነው። ምልህ ባይ ዲፎልት ይባላል በረኛ እድሜው እየገፋ ሲሄድ ስህተቶችን የመቀነስና ውጤታማነቱ ይጨምራል ይባላል። ፕራክቲካሊ እሱን አይተናል። ያው በጉዳት ለረጅም ጊዜ ከሜዳ ማተነው የነበረ በጣም አውሮፓ ላይ የኑዌርን ያህል ገናና ግብ ጠባቂ ከቡፎን ቀጥሎ ትክክል። ወደ ጨዋታው እንቅስቃሴ ስንመጣ ተሜ ማድሪድ ያው በሰኞ ዕለት ፕሮግራማችን ማንስተን ነበረ። እኔ ግምቱን ለሙኒክ እሰጣለሁ ብያለሁ። ከአድማጮች ጋር ነኝ። የኛ አድማጮች እንግዲህ ቴዲ ሳረሳው ስንወጣ ያሸነፈውን ሰው እንዲሁ ሽልማት እንሰጣለን። በትክክል እሺ፣ እናስታውሳቸዋለን። እሺ፣ በትክክልና ሙኒክ የተሻለ ይሆናል ብዬ ገምቼ ነበረ። እንዳልኩትም እዚህ ጋር ቪሰንት ኮምፓኒ ሳነሳ ነበረ። ኮምፓኒ በጣም የቆየበት እዚህ ሻምፒዮንስ ሊግ ላይ እንደውም በደንብ እንትን ያደረገ ነው የሚመስለው። የለመደው ነው፣ ብዙ አመት ያሰለጠነ ነው የሚመስለው። አዎ እኔ ምናልባት ተሜ በሌላ
ለብቻው በምንሰራው ፕሮግራም ሙኒክን በደንብ እንዳስሰዋለን። ምን ያህል ነው የአሰልጣኙ ተጽዕኖ በቡድኑ ላይ? ቡድኑ ብያለሁ፣ በስፖርቲንግ ዳይሬክተሮቹ፣ በአካዳሚው፣ በሌሎች ስፖርታዊ አስተዳደር የድጋፍ ሰጪ ስታፍ አባላቱ በጣም የተደራጀ ቡድን ነው። ሳይዋዥቅ የጀርመን ሊግ መቆጣጠር የሚያስችል ነገር ይኖር። ሻምፒየንስ ሊግ ግን የተለየ አቅም ይፈልጋል። ጨዋታ ማንበብ፣ በየእንቅስቃሴው መካከል የሚፈጠሩ በርካታ ነገሮች ይኖሩ። በዛ ላይ ተጋጣሚ ደግሞ ማድሪድ ሲሆን የኮምፓኒን አይነት እግር ኳስ በቅርብ ዓመት ተጫውቶ ያለፈ ሰው ነው። ሜዳ ላይ ያለውን ስሜት አሁን እንደውም እሱም ፋክተር እየሆነ መጥቷል። ተሜ በነገርህ ላይ ሜዳ ላይ የነበረ ፕሬዘንስ በራቀ ቁጥር እዛ እንትኖች አሉ፣ ይሄ ጊዜ የሚያመጣቸው የሜዳ ላይ ባህሪያት አሉ እና ብዙ ያራቀ የሜዳ እንቅስቃሴን ማስተር ስታደርግ የተጫዋቾቹ ስነልቦና መልበሻ ቤትን የምትረዳበት መንገድ እና ሜዳ ላይ አንዳንዴ ለተመልካች የማይገቡ ብዙ ነገሮች አሉ። በተጫዋቾች ስነልቦና ረገድ፣ ሜዳ ላይ ባለው ፉክክር ረገድ የአርሰናል ተጫዋቾች በሁለቱ ፍጻሜ ጨዋታዎች ከኤፍኤ ካፕ ሲወጣና የካራባኦ ካፕ ሲሸነፍ ብዙ ተመልካች ያልገባው ቁም ነገር ያ ይመስለኛል። የስነልቦናው ጉዳይ ምንጩ ምንድን ነው የሚለው ማለት ነው እና ኮምፓኒ በጣም እድለኛ አሰልጣኝ ነው። ሻምፒየንስ ሊጉ ላይ መፍጠር የቻለው ተጽዕኖ በጣም ጎልቶ እየወጣ ነው። ሌላው እዚህ ሻምፒየንስ ሊግ ላይ ያው በኮከብ ግብ አግቢነት እየመሩ ካሉ ተጫዋቾች አንዱ እዛው ባየር ሙኒክ ያለው ሃሪ ኬን ነው። 11 ጎሎች አሉት። ኢምባፔ ምናልባት የመልሱን ጨዋታ ማድሪድ ነው ገልብጦም ሊያልፍ ይችላል። አንደርሬት የሚደረግ ቡድን አይደለም በፍጹም፣ ስፔሻሊ ሻምፒየንስ ሊግ ላይ ሶ ሁለቱ ናቸው ፉክክር ሊያደርጋሉ ብዬ የምገምተው። 11 እና 14 ደግሞ የ3 ጎል ልዩነት ነው። አንቶኒ ጎርደን ያው ኒውካስል ስለወደቀ ፉክክሩ ላይ መቆየት አይችልም። ኤርሊንግ ሃላንድም 8 ጎሎች ነው ያሉት፣ በጣም ሩቅ ነው ግን እሱም ወጥቷል ከሻምፒየንስ ሊጉ። 4ኛ ደረጃ ላይ ያለው ጁሊያን አልቫሬዝ ነው። ምናልባት ዛሬ ከባርሴሎና ጋር ምሽት ላይ እሱም ብዙ ሀትሪኮች ይጠበቁበታል ወደ ፉክክሩ ራሱን ለመመለስ ማለት ነው። ራሱ ባርሴሎናን ጥሎ ያልፋል ወይ አትሌቲኮ የሚለው ሌላ ጥያቄ ነው። እንግዲህ ይሄ ባየር ሙኒክና የሪያል ማድሪድና የባየር ሙኒክ ጨዋታ ነው። ሌላኛው ደግሞ ትናንትና ማታ የተካሄደው ስፖርቲንግ ሊዝበን ከአርሰናል ነው። አርሰናል 1-0 በሆነ ውጤት አሸንፏል አለ። በ90 ሲደመር 1ኛ ደቂቃ ላይ ካይ ሃቨርት ባስቆጠረው ግብ ማሸነፍ እችሏል። እንግዲህ ለአርሰናል ይህ መነሳሻ ይሆናል ብዬ አስባለሁ የትናንትናው ማሸነፉ። ምክንያቱም አሁን የፊታችን ቅዳሜ እንዳልኩ በቀን 8 ሰዓት ተኩል ላይ ከበርንማውዝ በጣም ከአንዶኒ ኢራኦላ ጠንካራ ጨዋታ ያጋጥመዋል። ዋናው ደግሞ ሁሉ በአብዛኛው ሰው የሚስማማበት ጉዳይ ምንድን ነው? አርሰናል ትልቁን ትኩረት የሚሰጠው ያው ዋንጫ ላይ እስካለ ድረስ ለማሸነፍ ነው የምትፎካከረው። ነገር ግን እንደው ትኩረት የሚሰጡት በዋናነት የሚባለው ፕሪሚየር ሊጉ እንደመሆኑ መጠን ቅዳሜ የሚያጋጥመው ጨዋታ እያንዳንዷን ሰዓት ጊዜ ይሰጠዋል። በዚህ ምክንያት ይሄን ትናንትና ስፖርቲንግ ሊዝበን ድረስ ሄዶ ጨዋታውን ማሸነፉ የበለጠ የሞራል ስንቅ ይሰጠዋል ተብሎ ነው የሚገመተው። አንዱ ይሄ ነው። የሚገርም ግን ስፖርቲንግ ሊዝበን ማለት ነው በጣም ጠንካራ ቡድን መሆኑን የምታውቀው አንደኛ በሻምፒዮንስ ሊጉ የባለፉትን 5 ጨዋታዎች መሸነፍ አልተሸነፈም። አንድ ይሄ ነው። በራሳቸው ደግሞ በሊጋቸው ደግሞ 23 ጨዋታዎችን አልተሸነፈም። ስለዚህ ከዚህ አንጻር ስታየው ስፖርቲንግ በጣም ጠንካራ ቡድን ነው። በሜዳው ነው የሚጫወተው ደግሞ እዛ ስፖርቲንግ ሊዝበን ላይ ነው ሆዜ አልቫላዴ ላይ እዛ ድሮስ ሄዶ ደግሞ ማሸነፉ አንዱ ጠንካራ ያደርገዋል ማለት ነው። ይሄ የአርሰናል ማሸነፍ ቴዲ በረከትን የሚይዘው ለሌሎቹ ክለቦች መጥቷል። አሁን ምን ሆነ መሰለህ እንግዲህ የእንግሊዝ ኮፊሸንቶች ይሰራሉ በአውሮፓ በሚቀጥለው ዓመት ተሳታፊ ቡድኖችን ለመወሰን አሁን ያሉት ቡድኖች የሚያስመዘግቡት ውጤት ትልቅ አስተዋጽኦ አለ። ስለዚህ ምንድነው የሆነው ማለት ነው ትናንትና አርሰናል ማሸነፉን ተከትሎ በቀጣይ ዓመት የእንግሊዝ ቡድኖች የሚሳተፉት 5 ቡድኖች መሆናቸው ከወዲሁ ተረጋግጧል ማለት። ትናንት ግን ወይ ተሸንፎ ነጥብ ጥሎ ቢሆን ኖሮ የሆነ ጥያቄ ውስጥ ይገባ ነበር። ስለዚህ ማሸነፉን ተከትሎ በሚቀጥለው 5 ቡድኖች ይሳተፋሉ። ስለዚህ ከ1 እስከ 4 አሁን ለምሳሌ ባለው ሁኔታ እንኳን ስታየው አንደኛ ሲቲ ነው አይደል? አንደኛ አርሰናል ነው፣ ሁለተኛ ሲቲ፣ ሶስተኛ ማንቸስተር ዩናይትድ፣ አራተኛ አስቶን ቪላ አለ። ስለዚህ 5ኛ ላይ ትልቅ እድል አለ ለሊቨርፑል፣ ለሌሎቹም ለቼልሲ፣ ለሌሎቹም ከታች ላሉትም ትልቅ እድል የከፈተላቸው ነው። አንዱ ጉዳይ እሱ ነው። ሁለተኛው ደግሞ ትናንት የቁጥራዊ መረጃዎች አንዳንዴ ያስደንቋል። ለምሳሌ ትናንትና ማክስ ዶማን ተቀይሮ ገብቷል በ16 ዓመት ከ97 ቀኑ ማለት ነው። ይሄም ደግሞ በትንሽ እድሜው በሩብ ፍጻሜ የተጫወተ
ተጫዋች ሆነ ማለት ነው ከላሚን ያማል በመቀጠል። ስለዚህ ለዶማን ዘንድሮ ታሪክ በታሪክ እየሆነለት ነው። በተለያዩ ጨዋታዎች ላይ በገባበት ቁጥር ሪከርዶች ለራሱ የሚያነቃቁ ሪከርዶች ታሜ መፍጠር የቻለው ጨዋታው ላይ መፍጠር የቻለው ልዩነት በጣም አስገራሚ ነው። በተቀይሮ በገባባቸው ጨዋታዎች እንደውም እኔ እዚህኛው ጨዋታ ላይ የቀዳሚ ተሰላፊነትን እድል ያገኛል ባለፈው ሳምንት ካደረገው አስተዋጽኦ አንጻር እንደውም እድሉ የተሰጠው ሻምፒየንስ ሊግ ላይ እንዲጫወት ሪከርዷን ሁሉ እንዲያመቻች አይነት መስሎ ነበርና ከተለወጠ ተቀይሮ ከገባ በኋላም ሜዳ ላይ መፍጠር የቻለው እንቅስቃሴዎች የጎላ ነው። በነገር ላይ በ90 ሲደመር አንድ ላይ የተቆጠሩ ጎሎች በሻምፒየንስ ሊጉ በአጠቃላይ ከሚቆጠሩ ጎሎች 30% ይሸፍናሉ። በጣም ትንሽ ጨዋታዎች ላይ ነው እንደዚህ የሚያጋጥመው። በአብዛኛው ጎሎች የሚቆጠሩት ከ46 እስከ 60 በሻምፒዮንስ ሊጉ ማለት ነው። ሰከንድ ሀፍ ነው ግብ የሚቆጠረው። የሁለተኛው አጋማሽ የመጀመሪያዎቹ 15 ደቂቃዎች ላይ ነው ጎሎች በብዛት የሚቆጠሩትና አርሰናል ትላንት ሴት ፒስ በዚህ በአውሮፓ ሊግ የተሻለ ስታት ያለው በክሊንሺት ነው እና ባለመሸነፍ ግስጋሴም የተሻለ ሪከርድ አለው። በጎሎች በፓስ አኪዩሬሲ በፖሴሽን ፒኤስጂን የሚያክለው የለም። በነገርህ ላይ በርካታ ታክል ምናምን ደግሞ ጋላታሳራይ ሪያል ማድሪድ የተሻለ እንቅስቃሴ ማድረግ ችሏል እስካሁን ባላቸው ስታት። የአርሰናል ክሊንሺቶቹ ናቸው እስካሁን ጠንካራ ተከላካይ 7 ጨዋታዎች ላይ ጎል ሳይቆጠርበት መውጣት ችሏል። ተከላካይ ኮ ለምሳሌ በካላፊዮሪ ጋብርኤል ሳሊባና አሁን ስተጎዳ ነው እንጂ ቲምበር ትናንትና ደግሞ ቤን ዋይት ያለው ተከላካይ ከነሱም በፊት ለተከላካዮቹ ሽፋን የሚሰጥ ራይስና ዙቢሜንዲን የያዘው ተከላካይ ክፍል በጣም ኮንክሪት አይነት ነገር ብለው ስለሆነ ነው ዘንድሮ ክሊንሺት ላይ በብዛት አርሰናል እየተጠቀመ ይባላል አይደል። በተደጋጋሚ የሚነሳው ምንድነው አጥቂ ጨዋታን ያሸንፍልሃል እንዳልሳሳት እንጂ ተከላካይ ደግሞ ዋንጫ ይመጣልሃል የሚባል ትልቅ አባባል አለ። ስለዚህ በጣም በተከላከልክ ቁጥር ነው ወደ ዋንጫ የምትቀርበው። ስለዚህ ዘንድሮም አርሰናል በአራቱም እንግዲህ አሁን ባይሳካም ለጊዜው በአራቱም እንዲፎካከር ካደረጉት ትልቁ ጉዳዮች አንዱ የተከላካዩ ጠንካራ መሆኑ በረኛውን ጨምሮ ማለት በረኛውን ደግሞ እንደውም ስታነሳ ትናንትና ቴዲ 5 ሴቮችን ማድረግ ችሏል። በጣም ትልልቅ ሴቮች። ሌላ ደግሞ 5 ደግሞ ይሄ ከቦክስ ውስጥ የተመቱበትን ሴቭ ማድረግ ችሏል። በነገራችን ላይ ትናንትና ኮከብ የነበረውም ዴቪድ ራያ ነው። ስለዚህ በዚህኛው ጨዋታ ዴቪድ ራያ በዛኛው ደግሞ ማኑኤል ኖየር ናቸው ኮከብ ቢሆን። ስለዚህ የራያ ግን ቅድም አንተ እንዳነሳው እንደ ባየር ሙኒኩ ኖየር ሁሉ ያደረጋቸው አስገራሚ ሴቮች የጨዋታው ኮከብ እንዲሆኑ አስችሉታል ማለት ነው። ስለዚህ ትናንትና በተካሄዱ ጨዋታዎች እንግዲህ ከሜዳቸው ውጭ ሄዱት ማለት ነው ያሸነፉት ትናንትና። ያው በተደጋጋሚ እናነሳ የለ የሜዳ ላይ አድቫንቴጅ በአውሮፓውያኖቹ ቁጥሩ ቀነስ እያለ ነው ብለናል። ትናንትና ማድሪድ ሄዶ ሳንቲያጎ ቤርናቢው ላይ እንዲሁም ደግሞ አርሰናል ሆዜ አልቫሌድ ላይ ሄዶ አሸንፏል። የመልሱ ጨዋታ ደግሞ የፊታችን ረቡዕ ይደረጋል። እዚህ በደርሶ መልስ የሚያሸንፈው ቡድን በቀጥታ ወደ 4 ውስጥ ወይም ወደ ግማሽ ፍጻሜ የመቀላቀል እድል ይኖረዋል ማለት ነው። የትናንትናው ጨዋታዎቹ ይህን ናቸው።